ይሄ ማለት ቴዲ አፍሮ ብሔርተኛ ነው እያሉኝ ነው? ብሔርተኛ ሳይሆን የድሮዋን ኢትዮጵያና የአሁኑ ኢትዮጵያ የሚባል ትንታኔ አለ። ዶክተር አብይ ኢትዮጵያን አይደግፍም? የድሮዋ ኢትዮጵያና የአሁኑ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት ነው? ቀላል እኮ ነው። ምንም ሳትደክም መብት የለው መብቱ ነው። ግን እኔም መተቸት መብት አለኝ። ደስ የሚለው እሱ ነው። ቴዲ የሚፈልገውን የማቀንቀን መብት እንዳለው ሁሉ እኔ ቴዲን የመቃወም መብት አለኝ። ቴዲን የመደገፍ ደግሞ ሌሎች ኢትዮጵያውያን መብት አላቸው። ግን የትኛው ነው አሪፍ ነው? ሞአንበሳ ሁልጊዜ ቴዲ ጋር አለ። ሞአንበሳ ማለት ዘእምነገደ ይሁዳ ነው። መጀመሪያ ዘእምነገደ ኢትዮጵያ አይደለም፣ ይሁዳ ነው። ንጉሥ ሰለሞን ጋር ነው ትሬስ የሚያደርገው። ስዩመ እግዚአብሔር የሚል አለበት። ከፈለክ መስቀል አለ። ሶ it doesn't represent ሙስሊሞችን ሪፕሬዘንት አያደርግም። መስቀል አለው እኮ አይወዱትም ያን ፓርት። እሱ የጃንሆይ እኮ ባንዲራ ነው። ከምኒልክ ዘመን ጀምሮ ነበረ የጃንሆይ በህግ ደግፈው የደነገጉት ነው። ስለዚህ ያን ባንዲራ ያቀነቅናል። ግን ጃንሆይም ደግሞ የባንዲራው አጠቃቀም በፕሬዝዳንቱ ማን ነው በንጉሱ መኪናና በጽፈት ቤታቸው ነው የሚለው። ኤግዛክትሊ። ግን ምንድነው ሰንደቅ ዓላማው ሪፕሬዘንት የሚያደርገው? የኢትዮጵያን ህዝብ እኮ ይወክላል አላሉም ንጉሱ። እሳቸው ማለት አለማለታቸው ሳይሆን ሰንደቅ ዓላማው የሚያመለክተው ይሄንን ነው ይላል። ለምሳሌ ቢጫው ሃይማኖት ይላል። እሱንማ የተማርነው ትምህርት አረንጓዴ የኢትዮጵያ ልምላሜ፣ ቢጫው ተስፋና የሃይማኖት እኩልነትን ነው። ቀዩ ደግሞ በመስዋዕትነት የተገነባች ሀገር መሆኗን የመስዋዕትነት ሀገር መሆኗን ነው። ይሄ ጠቅላላ የባንዲራው የሰንደቅ ዓላማው አንድ ፖለቲከኛ በሆነ እኔ ይሄን ነው የማስተምረው። ሃይማኖተኛ ሲኮን ነው ችግሩ። ቴዲ ሃይማኖተኛ ነው ወይስ ዘፋኝ ነው? ቴዲ አሁን ሃይማኖተኛ አልካት የበፊቷ ቢጫው ሃይማኖት እኩልነት ሳይሆን ሃይማኖትን ብቻ ነው። ሲጀመር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ ይደነግጋል። ንጉሱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እንደሚመጣ ይደነግጋል። ስለማቀ የንጉሱ እምነት የሚለው ህገ መንግስቱ 1923ቱም በኋላም የተሻሻለው ከንጉሱ ከወረራ በኋላም የተሻሻለው ቢሆን የሚለው ንጉሱ እምነታቸው ኦርቶዶክስ ነው እንጂ የሚለው መላው ኢትዮጵያ ኦርቶዶክስ ያምልክ አይልም። የህገ መንግስቱ ድንጋጌ መጀመሪያ ከክብረ የንጉሱ እምነት ኦርቶዶክስ እምነት ነው የሚለው። ወንድምዬ ልክ ነህ። ግን ከክብረ ነገስት ነው የሚነሳው። ይሄ ክብረ ነገስት ሰለሞናውያን ነገስታት እንዴት እንደመጡ የሚያትት ያፈ ታሪኮች ቅንብር ሲሆን በእንግሊዝኛው እንደውም a person who do not claim directly from the house of King Solomon of Israel and Queen Sheba of Ethiopia could be disqualified as illegitimate ruler። ማንም ሰው የዘር ሐረጉን ከእስራኤሉ ንጉስ ሰለሞንና ከኢትዮጵያዊቷ ንግስተ ሳባ የተወለደውን ምኒልክን ትሬስ ማድረግ ካልቻለ ውላጅ ፈናጅ እያለ በመቆጥረው ኢትዮጵያ መሪ መሆን አይችልም። ክሊርሊ የተቀመጠ ዛጎይም አለኩ። ዛጎይ ለዚህ እኮ ነው የተነሱት። ዲቃላ ገዢዎች ነው የሚባሉት ዛጎይች። ስላስተማርኩት ስላነበብኩት አውቀዋለሁ። ዲቃላ ገዢ ነው የሚባሉት ኢሊቲሜት ሩለርስ። የወረዱትም እኮ ለዚህ ነው። የትግራይ የኤርትራና የአማራው ኃይል አንድ ላይ ሆነው እኮ ነው የጣሉት። ዛጎይን የመቱት የመጨረሻው መሪ ተባረከን የመቱት እኮ ሶስቱ አንድ ላይ ሆነው ያወገዘችው ቤተክርስቲያን ናት። ይሄ ኢያሱም ላይ ተደግሟል። ግን በዛጎይም ጊዜ እኮ ባንዲራው አረንጓዴ ብቻ ቀይ ነው። ይኸውልህ ባንዲራው በተለያየ ጊዜያት መጥቷል። ነገር ግን ምን የለውም ሞአንበሳ የለውም። አሁን ወደ ቴዲ ነው የምመጣው። ሞአንበሳ የድሮዋ ኢትዮጵያ ምላት ያችን ኢትዮጵያ ይፈልጋታል። ኃይለ ሥላሴ ግን በድሮዋ ኢትዮጵያ ያምኑ ቀይ ባህር እኮ ይመለስ እያሉ ነው መምህር። ይኸውልህ የድሮዋ ኢትዮጵያ አስተሳሰብ አሁን በዘውግ ከፍለን ካየ ነው ቴዲሻ በዘውግ ከፍለን ካየ ነው። ከዛ ውስጥ የምቀበላቸው ነገሮች አሉ፣ ከድሮዋ ኢትዮጵያ ውስጥ የማልቀበላቸው አሉ። አወዛጋቢ የሆኑ ጉዳዮችን ነው ቴዲ የሚያቀነቅነው። ለዚህም እኮ ምን ሆነ አንድ አላደረገንም። የቴዲ ዘፈን አጉል ትርጓሜ የተሰጠው ነው ብለው አያምኑም ማለት አጉል አይደለም። ያንተንም አጉል አይደለም፣ የኔም አጉል ትርጓሜ አይደለም። እኔ ሙዚቃውን የሰማሁበት እይታ አለ፣ የቴዲን ስብዕና ያየሁበት ሁኔታ አለ። ማን ነው ኃይለ ሥላሴ ሲል እዛ ጋር ሙሴ የተለያዩ ነገሮች ሚላቸው ስለ ኃይለ ገብረ ሥላሴም እኮ ዘፍኗል። አዎ ምክንያቱም ይሄ ሰው ስለ ፍቅርም ዘፍኗል። አጉርሽን ፍቅር ያሸንፋል። ግን ከዳስጣል በተጨማሪ እኮ የጽዮን ሙሽራም አለ። ጉራጌኛው ስምምነት የሚለው አሁን ጉራጌኛው ላይ የወጋሽ ወጋ የነካሽ ነካ ይላል እና እዛ ላይ ለምንድን ነው ያላተኮራችሁት? እኔ አሁን አንደኛ ቅድም ያልኩት ነገር አለ። አንድ ከራሱ አመለካከት ተነሳው፣ ሁለት ለምን ምርጫ ጠብቆ ይቀርባል የሚለው ነገር አነሳው፣ ሶስት ቴዲ ሲያነሳ ኢትዮጵያ እንደሚከፋፈሉ ያውቃል። ይዘር ማብራሪያ መኖር አለበት። ማብራሪያ ኖሮ እንዲህ ስል እንዲህ ነው የሚለው ነገር ለብቻው ቢቀመጥ አትሊስት ፖለቲካውን ያደርጋል። ግን ምን ያደረገን አሁን የቴዲ ሙዚቃ እውነት አስማማን ወይስ ከፋፈለን? ሶሻል ሚዲያው ላይ ነን። ቴዲ ግን እውነት የለውም ሙዚቃው ላይ እውነቶች ያሉት ሙዚቃ አለ። እኔ እኮ ሁሉንም አልተቸውም። ብዙ ጊዜ ምንድነው የምናደርገው? ስናደንቀው ቴዲን ስናደንቀው ቆይተናል። በሚሰራቸው ስራዎች እናደንቅ። አሁንም እኮ ቴዲ ላይ በሙዚቃ የፈጠረውን ተጽዕኖ ያሳረፈውን አሻራ የብዙዎችን ቀልብ መግዛት መቻሉ ነው ዘተርፋ አደንቅለታለሁ።
ነገር ግን ምን ላይ ነው ያተኮርኩት? የቴዲ ሙዚቃ የወጣበት ሰዓት ቢዝነስ ነው ለኔ። ቪውም በጣም የጨመረው ምርጫ ስለተቃረበ ነው። ብዙ ምርጫው ላይ እሳት ምንድነው የሚለኩሱ ሰዎች አሉ። ለኔ ቤንዚን ሆነላቸው ነዳጅ ሆነ። ግን እነዛ ተቃዋሚዎች አሁን እኛ ተቃዋሚም ውጭ አሉ እነሱ ናቸው በእርሷ አገላለጽና እነዛ ሰዎች በትክክል ቴዲ አፍሮ የእነሱን ሐሳብ አንጸባርቋን ብለው ያምናሉ። እነሱ መውሰድ ነው አሁን ትልቁ ነገር ምንድነው? ባለቤት ነን ይላሉ። የሁሉም ነገር የኦርቶዶክስን ባለቤት እነሱ ናቸው። ታዬ እኮ ፕሮቴስታንት ሆነ ሲሉ እኮ ወንጌላዊ ሆነ ሲሉ የሁሉም ነገር ምንጭኛ ነን፣ በእኛ መስመር ሂድ ነው። ቴዲና እነሱ እኮ አይገናኙ። እነሱ በሰፈራቸው ጀምረው በሰፈራቸው ጨርሳል። ታዲያ ቴዲ ጋር ምን አገናኛቸው? የሚያገናኛቸው የለም። ለይቼዋለሁ እኔ ቴዲ ያለው ነገር አንደኛ ለያይቶናል፣ ሁለተኛ እነዚህ መልእክቶች ለይቼ እነዚህኞቹ መልእክቶች ልክ አይደሉም ብያ እነዛን ግን ከወሰድን ይሄ ወፍነን ፈንጀር የሚሉትን ሰዎች ስናያቸው ከቴዲ ጋር ዲያሜትሪካሊ ኦፖዚት ናቸው። አይዲዮሎጂያቸው አይገናኝም። እሱ የድሮንም ይሁን በዛ ውስጥ ግን የኢትዮጵያን አንድነት ይፈልጋል። ማይካደው ቴዲ የድሮንም ኢትዮጵያን ያንሳ ማንንም ያንሳ የኢትዮጵያ አንድነት ሞቲቭ እንደሆነ አውቃለሁ። ቴዲ ድልም አግኝቼ 3 ቀን አብሬው ለመቆየት ይችላል። ለኢትዮጵያ ያለውን ፍላጎትም አውቃለሁ፣ ስሜቱም ይገባኛል። ግን አንዳንድ ጊዜ ምን ይወስደዋል? ብዙ ጊዜ ከማን ጋር እንደምትውል ንገረኝና ማንነትን እነግርሃለሁ ይባላል። ቴዲን ያጀቡትን ሰዎች አውቃቸዋለሁ፣ አብሯቸው የሚውሉትን ሰዎች አውቃቸዋለሁ፣ ጎንደርም ላይ እዚህም። እነዚህ ሰዎች የሚያንስ አንተ ሰው የማህበረሰብ ውጤት ነው፣ ያዋዋል ውጤት ነው። ሁልጊዜ የሚሰማው መዋንበሳን ነው፣ ሳልሳዊ ቴዎድሮስን ነው፣ ወደዛች አካባቢ የሚሄድባት ነገር አለች። እነዚህኞቹ ግን አሁን ይሄ ውጭ ሆነው የሚጮሁት ሰዎች በግልጽ ወይ አማራ ጽንፈኛ ናቸው። ጽንፈኛ ስንል አማራን አይወክሉም እኮ። ባዮሎጂካሊ እነ ጀዋር የተወለዱት ከኦሮሞ ነው። ፖለቲካሊ ግን ከግብጽ ነው የተወለዱት፣ ከሻቢያ ነው የተወለዱት። ይሄ ነው። እኔ አሁን ሰው በሁለት አይነት ይወለዳል። መንፈሳዊን ትተን ስፒሪቹዋል አለ መወለድ። ግን በባዮሎጂካሊ ከመንፈስም ከውሃም ባዮሎጂካሊ ስናይ ወንድም አለም ከኦሮሞ ተወልደዋል። እነ ጀዋር ግን የኦሮሞ ባህል የላቸው። ኦሮሞ እኮ ማክስ 8 አውሮፕላን ሲወድቅ ሲከሰከስ አልቅሷል። የዕለት 2 ሳልስት 7 ምናምን እያለ ይሄ ደግሞ በሜንጫ የተወለድኩበት አካባቢ 95% ሙስሊም ነው። አንድ ቀናቢል በሜንጫ ነው ብለው የጀዋር ፍትህ እኮ በሜንጫ ነው የጀዋር ፍትህ። ሌሎቹም የአማራ ጽንፈኞችን ስታይ አማራ ነው ይመስሉ። ምክንያቱም ከውጭ ከመጣ ተብሎ ከሚታሰብ አማራ ክልልን አይቼዋለሁ። ሸዋ 12 ቀን ሄጃለሁ ተከታታይ፣ እያንዳንዱ ገጠር ውስጥ ገብቻለሁ። ጎጃምን፣ ወላፈኖተ ሰላም፣ ደንበጫ፣ ባህር ዳር፣ ጎንደር ምናምን ደብረ ታቦር ሄጃለሁ። ጎንደርንም ሸዋንም አይቻለሁ። ወሎን አይቼዋለሁ በተለያየ አቅጣጫ። አንድ ቦታ አይደለም። ከላሊበላ ጀምረህ በኮምቦልቻ ሄደ ደሴና ይዘህ በዚህ በብዙ ቦታዎች ላይ ራያ ይሄ ደግሞ ጢጣ ምናምን አት ቦታ አይቻለሁ። የሚገርም ህዝብ ነው እዛ ጋር የምታገኘው። ወይራስ ከሱ የተወለዱት ግን ይቅርታ ላገላለጹ ፉኝቶች ፍጹም አማራ ማይመስሉ አማራ አይደሉም። ኦሮሞች ኦሮሞ አይደሉም። ትግራዮችም ትግራዮች አይደሉም። ምንም ትግራይ ክልል በህይወቴ ባልሄድም ከትግራዮች ጋር ቆይቻለሁ። እንዲህ ደብረ ጽዮንን የሚመስል ትግራይ አለ እንዴ? የለም። ዘራፊ አዜብ መስፍንን የሚመስል እንዲህ ግጦ ከኢትዮጵያ ግጦ 4 ቢሊዮን ዩጋንዳን ትሚል የለም። እሷ እኮ በ6000 ጡረታ ነው የምንኖረው። ያው እንዲህ አይነቱ ፖለቲካ ደስ የሚለው ሳይሆን የሚያስቀይመው ጊዜ ሲሰጥህ የፈለግከውን ትናገራለህ ከባለቤት ጋር